ሁቲዎች በግብጽ መርከብ ላይ ከባድ ጥቃት መፈጸማቸው ተነግሯል። በጥቃቱ 6 ሰዎች ሕይወታቸውን አጥተዋል። 10 ሰዎች ከባድ ጉዳት እንደደረሰባቸውም ተነግሯል። በበብል ኤልመንደብ እያለፈች ነበር ተብሏል። መርከቧ በኢራን የሚደገፉት የሁቲ ኃይሎች በበብል ኤልመንደብ ሰርጥ በማለፍ ላይ በነበረችው ቲማሃ በተሰኘች የግብጽ መርከብ ላይ ነው ከፍተኛ ጥቃት የፈጸሙት። የባለስቲክ ሚሳኤል ጥቃት ነው የደረሰባት። ጥቃቱ ትናንት ማክሰኞ የተፈጸመ ሲሆን በጥቃቱ ሕይወታቸውን ካጡት መካከል 3 ፓኪስታናውያንና 1 ኢንዶኔዥያውያን እንደሚገኙበት ዘገባው አመልክቷል። መርከቧ በ3 ሚሳኤሎች የተመታች ሲሆን ሁለተኛው ሚሳኤል የተተኮሰው የነፍስ አድን ስራ እየተከናወነ በነበረበት ወቅት መሆኑን ጉዳቱን ከፍ እንዳደረገው ነው ዘገባው ያመለከተው። የየመን መንግስት የምግብ ቁሳቁስ ጭና የነበረችው መርከብ የተፈጸመባትን ጥቃት በተመለከተ አውግዟል። ሁቲዎች በበኩላቸው መርከቧ ለሳውዲ ወታደራዊ ቁሳቁሶችን ጭና የነበረ በመሆኑ ነው ጥቃት የተፈጸመባት በማለት ኃላፊነቱን ወስዷል። የጥቃት የተፈጸመው ሁቲዎች በሳውዲ አረቢያ ላይ የባህር ሰርጥ እገዳ ከጣሉ በኋላ ነው። በሁለቱ መካከል የተፈጠረው ግጭት ለአካባቢው ከፍተኛ ስጋትን ደቅኗል። የባብል ኤልመንደብ የባህር ሰርጥ 30 በመቶ የዓለማችን ኢኮኖሚ የሚንቀሳቀስበት ነው። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ።